ዓለም የንግድ መስመር በድንገተኛ ስጋት ውስጥ ወድቋል። በሆርሙዝ ወሽመጥ ላይ በተጣለው እገዳ ምክንያት ከ1500 በላይ ግዙፍ የጭነት መርከቦችና 20,000 ባህርተኞች እንቅስቃሴያቸው ተገትሮ በፋርስ ባህር ላይ እንደሚገኙ ተሰምቷል። የተባበሩት መንግስታት የባህር ትራንስፖርት ድርጅት ይፋ ባደረገው መረጃ መሰረት ኢራን በሆርሙዝ ወሽመጥ ላይ በጣለችው እገዳ ምክንያት መርከቦች መተላለፊያ አጥተው በአሁኑ ሰዓት ከ1500 የሚደርሱ መርከበኞችና በውስጣቸው የሚገኙ 20,000 ባህርተኞች በፋርስ ባህር ሰላም አካባቢ ቆመው ቀጣዩን እጣ ፋንታቸውን እየተጠባበቁ ይገኛሉ። ይህ ወሽመጥ ለዓለም የነዳጅና የንግድ ልውውጥ ቁልፍ የደም ስር መሆኑ ይታወቃል። አሁን የተፈጠረው መዘጋት በዓለም አቀፍ የንግድ ፍሰት ላይ ከፍተኛ መናጋት ከመፍጠርም በላይ በነዳጅ ዋጋ ላይ ሊያስከትል የሚችለው ተጽዕኖ ከፍተኛ ስጋት ደቅኗል። የሆርሙዝ ወሽመጥ መዘጋት ያስከትለው ይህ ቀውስ በዓለም ፖለቲካና ኢኮኖሚ ላይ ምን አይነት ለውጥ ያመጣ ይሁን? እኛም መረጃዎችን እየተከታተልን ለናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ እናመሰግናለን።